Yoo yaa shamaa akkam jirtu hordoftoota keenya kabajamoo chaanalii kanaaf haaraa yoo taatan subscribe gochuu hin dagatinaa viidiyoowwan isin akka qaqqabaniif mallattoo bilbilaa kana banaa gochuu hin dagatinaa. Ergaa akkasii naalaateera. Ergaan inni naalaate Waaqayyo cinqiif rakkina biyyi kun keessa galte keessaa nan baasanaan jedheera Waaqa. ጦርነት ማሸነፍ አይቻልም። ተወያዩ ነው። አሁን ያለንበት የችግር የሽግግር ሁለቱም አንጻር አይች ጊዜ ላይ ነን። አሁን ችግር ያለቀ ሽግግሩ እየመጣ ነው። ከ6 ወር በኋላ ምናልባት እግዚአብሔር ወቅት የከፍታ ማየት እንጀምራለን። አሁን የከፍታ እንድናይ ትንሽ በምድሪቱ ላይ የሚንቀሳቀሱ ተስፋ የሚሰጡ ነገሮች አሉ። ሀላ አማ ኬሳ ገልቴ ጅርቱ ኬሳ ብይኩን ይምባት ረክነ ከነ ኬሳ ይምባት። አሁንም ወይን ቤቱን አሳምሩት፣ ግድ የላችሁ መልሳችሁ እናንተ መታሰራችሁ አይቀርም። ዛሬ ያሰራችሁ ሰዎች እጃችሁ ካልጸዳ እችን ቤት እችን አገር እያስጨነቃል። አሁን ማለት ነው ይሄንን አባይን ለመገደብ እኮ በጀት የወጣ እኮ ስንት ጊዜ ነው? ለ5 ዓመት ተብሎ ነው እኮ ሁላችንም አራቁተን የሰጠነው። ግን 10 ዓመት ለምን? ሌብነት ስለነበረ ሙስና ስለነበረ ህዝብን ማሰቃየት ዛሬ መጣው ሁሉ አደጋ ከዚህ የተነሳ ነው። እንዲህ አይነቱን ደግሞ እግዚአብሔር አይታገስም። እንኳን እናንተ ዘራችሁንም አይታገስም። ምንድነው የሚለው? እግዚአብሔር በኃይል ወርውሮ ይጥልሃል፣ አጠንክሮም ይጨብጣል፣ ጠቅልሎ ያንከባልልሃል ይላል። በዛም ትሞታለህ ይላል። እግዚአብሔር ራሱ ይጨብጣል አንተንም ዘርህንም። ጊዜ ነው፣ ብዙ አይደለም፣ ረጅም አይደለም፣ 5-6 ወር ነው። ከዚህ በኋላ ይሄ አርክ ዋቀዮ ግዱ ገላ አራራ ሰዓቲን ጎፍታን ግዱ ገላ ጭንቂ ከነ ኬሳ እብነ ከነ ኬሳ ዋቀዮ ብየ ከነ ኢምባሳ። ፖለቲካ ደግሞ አሁን ምርጫ ከተደረገ በኋላ ትንሽ ረገብ ብሏል። እንግዲህ ምን ያህል እንደሚቀጥል አላውቅም። የኢኮኖሚ ድቀት ደግሞ አለ። ነገር ግን ሰዎች ሂሳብ በመስራት ይሁን ወይም ደግሞ ፍሬ በመገኘቱ ይሁን እንዴት እንደምትሻሻል ያው እንትን አስቀምጠዋል፣ ፕሮግራም አስቀምጠዋል። ስለዚህ ተስፋ አለ ማለት ነው። እኔ በኢትዮጵያ ጠቅላላ ላይ ነው ጸልዬ የነበርኩት በሙሉ አገሪቷ ላይ። ስለዚህ እግዚአብሔር ይሄንን አቁሞ ፍጹም የሆነ ሰላም እንደሚመጣ ነው ያሳየኝ። እንግዲህ አሁን ያለንበትን ጊዜ እንዴት እንደሚያቋርጥና እንዴት እንደሚስተካከል አላውቅም። ምናልባት ውይይት ሳያስፈልግ አይቀርም ብዬ አስባለሁ። ከየትም ሰዎች መወያየትን መጀመር አለባቸው እና በመወያየት ነገር ይፈታል ብዬ አስባለሁ። አለበለዚያ ያው ጦርነቶች፣ ችግሮች በጊዜው ያስጨንቁና ይቆማሉ፣ መልካም ነገር ይቀጥላል። በኢትዮጵያ ላይማ በተለይ የበረከት ዘመን ይቀጥላል። ልዩ የሆነ የበረከት ዘመን። ይሄ የመጨረሻ ጦርነት ቢኖር የመጨረሻ መከራ፣ የመጨረሻ ጦርነት፣ የመጨረሻ ችግር ነው በኢትዮጵያ ላይ ያለው። የአባይ ሙሌት፣ የአንበጣ መውደቅ እኔ በደስታ እንትን አድርጌያለሁ። ኢትዮጵያ ለወደፊት ትልቅ ተስፋ አላት። ከዚህ በፊት በታሪክ ያልተነገረ በታሪክ የማይታወቅ መልካም ጊዜ ይገጥመናል ብዬ አስባለሁ አይደለም፣ እግዚአብሔር ደግሞ ተናግሮኛል። ከዚህ የተነሳ መሪዎቻችንም በውይይት ነገሮችን በመፍታት እርስ በርስ በመስማማት ምድሪቱንና ህዝቡን ቢያሳርፉ፣ ጊዜው ግን ያልቃል፣ አዲሱ ጊዜ ግን ይመጣል እና ስለሚመጣ ምን አለ ህዝባችን መሪዎቻችን ተስማምተው አንድ አቅጣጫ አስበው አንድ አቅጣጫ ቢኖራቸው ይህንን እኔ ልደርስበት አልችልም። ነገር ግን ጊዜ ጨርሷል።
ሰሜኑም ምዕራቡም ምስራቁም ደቡቡም ይስተካከላል። በእግዚአብሔር ጊዜ ይሄ ነገር ይሆናል። የእግዚአብሔር ጊዜ ደግሞ የሚቆይ አይደለም። 5-6 ወር ውስጥ እኔ ሰላምን እጠብቃለሁ።